ወላሂ ይህ ቪዲዮ ይጠቅማችኋል። ሀብት፣ ትዳር፣ መኖሪያ ቤት፣ ልጆች ትፈልጋላችሁ? እነዚህን ሁሉ የምትፈልጉ ከሆነ አንድ አስገራሚ ዱዓ ልነግራችሁ ፈልጋለሁ። ይህ ቪዲዮ እስከ መጨረሻው ድረስ ለሁሉም ስለሚጠቅም ሼር አድርጉላችሁ። እንዲሁም ቤቱን ፎሎ እያደረጋችሁ እስከ መጨረሻው ድረስ ተመልከቱ። ነቢዩላህ ሙሳ አለይሂ ሰላም ወደ የመን በሚሄዱበት ሰዓት ሁለት ሴቶች እንስሳቶችን ውሃ ለማጠጣት ሲሞክሩ ያያል። ነገር ግን ውሃ አልነበራቸው። ከዛም ነቢዩላህ ሙሳ አለይሂ ሰላም የሚቀርቧቸውና ምረዳችሁ ነገር አለ ወይ ይሏቸዋል። እነሱም አዎ እንስሳቶቻችንን ውሃ ማጠጣት እንፈልጋለን ይሉታል። ነቢዩላህ ሙሳ አለይሂ ሰላምም እነዛን እንስሳቶችን ውሃ ጠጥቶ ይመለስላቸውና ወደ ዛፍ ጥላ ስር ሄዶ ዱዓ ያደርጋል። ዱዓው ምን ነበረ? ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪል ፈቂህ፣ ጌታዬ ሆይ አንተ ለኔ ከምታደርግልኝ ማንኛውም ኸይር ነገር ፈላጊ ነኝ ብሎ ዱዓ ያደርጋል። ከዚያም ወዲያውኑ ከነዛ ሁለት ሴቶች አንዷ ትመጣና በተረጋጋ መንፈስ ለነቢዩላህ ሙሳ አለይሂ ሰላም ምን ትለዋለች? ያደረክልን ነገር አባታችን ሊያመሰግንህ ይፈልጋል፣ ሽልማትም ሊሰጥህ ይፈልጋል ትለዋለች። ከዛም አባትየው ከሁለቱም ልጆች የፈለግከውን መርጠህ አግባ፣ ሚስትም አገኘ፣ የ10 ዓመት የሥራ ኮንትራትም አገኘ። ተመልከቱ የዚህ ዱዓ ኃይልነት። ነቢዩላህ ሙሳ በዛ ሰዓት ሚስት የለውም፣ ሥራ የለውም፣ የሚጠለልበት የለውም፣ ምንም ነገር የለውም። ሚስት አግባ ብቻ አይደለም የተባለው፣ መርጠህ አግባ ነው የተባለው። አንድ ዱዓ ከልባችሁ ስታደርጉ አላህ ሱብሓነሁ ወተዓላ ወዲያውኑ ይመልሳል።